አሁን ባለንበት ዘመን በተለያዩ ጥያቄዎች ልንንገላታ እንችላለን ማለት ነው። ኦሬዲ ብንካፈልም ገና ስለሆነ ካልተመለሱ ጥያቄዎች ጋር እንጓዛለን። ችግሮች አሉብን። አንዳንዱ ችግራችን አካላዊ ነው። የጤና ሊሆን ይችላል፣ ተፈጥሯዊ ሊሆን ይችላል። ብቻ አካላዊ የምንለው ብዙ ነገር አለ። እንደሱ ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ችግር ሊሆን ይችላል። አንዳንዱ ስነ ልቦናዊ ነው። አንዳንዱ ችግር ማህበራዊ ነው። ጦርነት፣ ሁከት፣ ቀውስ የተሞላው ዓለም ውስጥ ነው የምንኖረው። ከሰዎች ጋር እርስ በርስ ባለን ግንኙነት፣ ከጓደኞቻችን ከወዳጆችን ጋር ባለን ግንኙነት ሊሆን ይችላል፣ ቤተሰባዊ ሊሆን ይችላል አንዳንዱ ችግር። አንዳንዱ ደግሞ ኢኮኖሚያዊ ነው፣ ምጣኔ ሀብታዊ ነው። ያው እንደምታውቁት ማጣት የሚባል ነገር አለ፣ እጦት። ህይወት ውጣ ውረድ የተሞላበት ነው። የክርስትና ጉዞም ታዲያ በዚህ ዓለም የራሱ ገጽታዎችን ተላብሷል። ከፍታዎች አሉት፣ ዝቅታዎች ይታለፍበታል። እና እንዲህ ከምናልፍባቸው የህይወት መንገዶቻችን መካከል ታዲያ አንዳንዱ ችግር አንዳንዴ አበቃልን ማለት ነው ያስብላል። አበቃ በቃ የመጨረሻው ይሆን? የመጨረሻውን ውሳኔ ነው ሐኪሜ ነገረኝ። የመጨረሻውን ደብዳቤ ነው ኃላፊ የሰጠኝ። የመጨረሻዋን ኪኒን እየዋጥኩ ነው። ልክ እንደ ሰራፕታው አሮጊት የመጨረሻዋን ከማድጋዬ ልጠቀም ነው። የመጨረሻ ቁራሽ ነው በሌማት ያለው። የመጨረሻዋ ፔኒ በኪሴ ያለችው። ወደ ተስፋ መቁረጥ አፋፍ የሚገፋፉ ሁኔታዎች ውስጥ የሚያልፉ ይኖሩም ይሆናል። ተመልሼ ስቃለሁ ወይ? ይነጋል ይሄ ሌሊት፣ ያልፋል፣ ይለወጣል ይሄ ሁኔታ የሚሉም ይኖራሉ። ወደ ተስፋ መቁረጥ ዳርቻ በሚገፋፉ መከራዎች፣ ፈተናዎች የተከበቡ ሰዎች ይኖሩ ይሆናል። ታዲያ የዚህ ማለዳ ጥያቄ እንደዛ አይነት ሁኔታዎች በሚያጋጥመን ጊዜ ምን እናድርግ? ሁለተኛ ቆሮንቶስ መጽሐፍ ላይ ነው። ምዕራፍ 1 ከቁጥር 8 እስከ 11 ድረስ ይገኛል። እንደዚህ ይላል። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶን ነበር። አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተም ደግሞ ስለኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል። ወደ ተስፋ መቁረጥ ዳርቻ የሚገፋፉ መከራዎቻችን በከበቡን ጊዜ ምን እናድርግ? አንደኛ በሕይወታችን ተስፋ እስክንቆርጥ የሚያደርሱ መከራዎች ሊገጥሙን እንደሚችሉ መገንዘብ። ለምሳሌ መከራ የሚባለውን ነገር በሆነ ስፔክትረም ላይ ብናየው፣ በሆነ ምን ልበለው ስፔክትረም የተጠቀምኩት አሁን ቀስተ ደመና አለ አይደለም? ቀስተ ደመና የተለያዩ ቀለማት አሉት። ቀለማቱ አንዳንዱ ድምቅ ብለው ምን ይላሉ ይታያሉ ከሩቁ። 3-4ቱን ነው እንዲያውም በደንብ የምንለያቸው። ወደ ዳር ያለው እንዲያውም ምን አይልም አይታየንም፣ ያለም አይመስለንም። ለምን? ማክሲማል ኢንዱ ድምቅ ያለው እንዳለ ሁሉ ፈዘዝ ያለ ደግሞ አለ። ያ ሚኒማል ኢንድ ኦፍ ስፔክትረም ይባላል። ልክ እንደዛ መከራ ላይ የመከራ ሬንጅ ገጽታ ብንሰጠው አንዳንዱ ምንም በቃ የደረሰ ሳይመስል ምናልፈዋል በየለቱ። አሁን ለምሳሌ እዚህ ጋር ሲመጣ ደንቀፍ አድርጎ እንቅፋት ቢመታው ቁጭ ብሎ ምን ነው ጌታ ሆይ እኔ እንቅፋት የምመታ ሰው የሚል የለም መቼም አይደል? አሻሽቶ ጠራ ምናምን ይመጣል። መቼም ደስ የሚል አይደለም በእንቅፋት መመታት። ምንድነው ግን በዚህ ሬንጅ ውስጥ ተስፋ እስከ መቁረጥ የሚያደርሱ ጳውሎስ በእስያ ባደረገው የሐዋርያዊ ተልእኮ ማለት የሚሽን ጉዞ ማለት ነው። ሚስዮናዊ ጉዞ ሐዋርያዊ ተልእኮ እንለዋለን። በሐዋርያዊ ተልእኮ ወቅት የደረሰበት የራሱን ተሞክሮ ነው የሚያካፍለው። ዝም ብሎ ተምሳሌታዊ በአንድ ክርስቲያን ላይ መከራ በደረሰ ጊዜ አይደለም የሚለው፣ ስለ መከራችን በሕይወቱ ያለፈውን
ነው የሚነግረን። ክርስቲያኖች በዚህ ምድር ሲያልፉ ሊያጋጥማቸው ይችላል ብሎ የሚገምተውን ሃይፖቴቲካሊ ክርስቲያን እኮ ሲያል መከራ ሊገጥመው ይችላል ምናምን እያለ አይደለም የሚለው። መከራችን የት በእስያ የደረሰብን የሚታወቅ የሚዳስስ የተመዘገበ በሕይወቱ የተመዘገበ በቀኖቹ በዘመኑ ያለፈ ነክቶት ያለፈ ቧጦት ያለፈ ተስፋ እስክንቆርጥ ድረስ ያለፈበትን የቀመሰውን በግሉ ብቻ ሳይሆን በጋራ እንደ ክርስቶስ ማህበር የሚካፈለውን የዘመን ፍጻሜ መከራ ስካቶሎጂካል ሳፍሪንግ የክርስቶስ የእሱ ነኝ ካለ አካል እንደመሆኑ ቤተ ክርስቲያን የምትካፈለው የዘመን መጨረሻ ስደቶቿ ለእውነት በመቆሟ የምትካፈለው መከራ ወገኖቼ እንዲህ አይነት ሁኔታ ውስጥ ማለፍ ሊኖር ይችላል። አንዳንዴ በቃ እስከዚህ ነው የተለፋው ለዚሁ ነው ነገን ማየት እስካንችል ድረስ ቢገጥመን ይሄ ያልፋል ወይ ሌሊቱ ይነጋል ወይ እንደገና ስቃለሁ ወይ በቀድሞ መልክ ተነስቼ ዘምራለሁ ወይ አነቃንቀውኝ አንዘምርም ወይ ትናጨብጭብ ተብዬ ሳይሆን በራሴ እንደሰባ አንበሳ ፈነጫለሁ ወይ የሚያስብሉ የህይወት ከባባድ ቀናትና ሌሊቶች በመጡ ቀን የከበዳችሁ ቀን ፕራይዝ አትኑ። ቢከብዳችሁ አልደነቅም፣ ከብዶይ ብታዩ አትደነቁ። ሰው መሆናችንን ያሳያል። ጳውሎስ ነው አንዳንድ ፈተናዎች ወደ ተስፋ መቁረጥ ዳርቻ ሊገፉ ይችላሉ። ይሄን ማወቅ ግን ያሆነ ይሄ ወደ ሁለተኛው ነጥብ ይመራናል። ግን ለምን እንዴት እንዲሆናል? ለምንድነው በዚህ የምናልፈው? ለምን እግዚአብሔር ይፈቅዳል እንደዚህ እንድንሆን? ብዙ ነው ምክንያቱ። ግን አንደኛው እዚህ የተጻፈው ቁጥር 9 ላይ ሁለተኛውን ነጥብ ይሰጠናል። በእግዚአብሔር ብቻ መታመንን እንማራለን። አስቸጋሪ ሁኔታዎች ቢኖሩም ጳውሎስ ሁሉን ነገር በአምላክ እጅ ማስቀመጥን ተማረ። ይሄው ቁጥር 9 እንዲህ ይላል፣ አዎን ይላል። ስለ መከራ ተስፋ እስክንቆርጥ ድረስ ብሎ ያለ ሰው እንዴ ከብዶን ነበር ያለ ሰው ምን ይላል? አዎን አዎን አሜን ነው የሚለው በጻፈበት ቋንቋ እሱ አሜን አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። የሞትን ድምፅ ሰምተን እስከዛ ድረስ ለምን? ምክንያቱም ራሱ ይሰጣል። ሙታንን በሚያነሳ ከሞት ወደ ሕይወት በሚመልስ በመቃብር ላይ ስልጣን ባለው በሞት ላይ ስልጣን ባለው በእግዚአብሔር እንጂ በራሳችን እንዳንታመን በእኛ ላይ ያለ ትምክህት እንዲያበቃለት በራሳችን ላይ ያለ መደገፍ እንዲደመሰስ በእሱ ብቻ በሕያዋን ጌታ በእርሱ ብቻ ተስፋ እንድናደርግ በእውነተኛው አምላክ ተስፋ እንድናደርግ እንድንታመን እንድንደገፍ መደገፍ ነክቶ እስካላሸነፈን ድረስ እምቢተኞች ነን፣ አስቸጋሪዎች ነን። ለምንድን ነው እንዲህ አይነት ሁኔታ ውስጥ የምታሳልፈኝ? በእኔ እንድትታመን ነው የሚለኝ። እንዲህ ብዬ ብጠይቀው ከኔ በቀር በራስህ እንዳትታመን፣ በባለጠግነትህ እንዳትታመን፣ በጤናህ በጉልበትህ እንዳትታመን፣ በሰበሰብካቸው ዲግሪዎች ብዛት እንዳትታመን፣ በዘርህ እንዳትታመን፣ በወገኖችህ እንዳትታመን፣ በያዝከው የቪዛ አይነት እንዳትታመን፣ በእግዚአብሔር ብቻ እንድትታመን ነው የሚለኝ። በጠይቀው የሚመልስልኝ በውበትህ በከፍታህ በጎረፈልህ አድናቆት እንዳትታመን፣ የውበት መደምደሚያ በሆነው በእርሱ እንድትታመን እንድንታመን
ማን ነው እሱ አለ? የጌታችን የኢየሱስ ክርስቶስ አምላክና አባት ብሎታል። በሱ እንድንታመን የርኅራኄ አባት በሆነው በሱ እንድንታመን የመጽናናት ሁሉ ጌታ በሆነው በሱ እንድንታመን በመከራችን በሚያጽናናን በርሱ እንድንታመን ለሌሎች የመጽናናት መፍሰሻ በሚያረገን በሱ እንድንታመን ሙታንን በሚያነሳ በሕያው እግዚአብሔር እንድንታመን በተስፋ መቁረጥ ጫፍ ላይ የደረሰው ሐዋርያ ሕይወቱን አደራ የሰጠው ለዚህ ለእግዚአብሔር ነው። ከሱ በቀር ያኔ ምን ሆነ? ተስፋ ሲቆርጥ በቃ ለሱ ተወ፣ በሱ ታመነ። ከሞት መውጣት በእግዚአብሔር ነው። ጫፍ ዳርቻ ደርሰን ይመልሰናል። እንዴት እንደዚህ ሊያስብ ቻለ ጳውሎስ? የሕይወቱ ዓላማ በግልጽ ስለተገነዘበ ነው። ሕይወቱን በተሟላ አቅም ባልተደናበር አተያይ የሚያይ ሰው ነው። እግዚአብሔር ብርሃን ካልሰጠ ሰው እውነትን ማየት አይችልም። የጳውሎስን ምሳሌ የምትከተሉ የምከተል ከሆንን ለሁላችንም ይሄ እውነት ይሰራል። የዊሊያም ሼክስፒር ትራጀዲያዊ ተውኔቶች መካከል ሃምሌት ላይ የዴንማርኩ ልዑል የሆነው ሃምሌት አጎቱ አባቱን ይገልበታል። የሃምሌትን አባት ይገልና እናቱን አስነውሮ በኋላ ያገባታል። ሃምሌት በአባቱ ላይ የደረሰውን ውርደት ለመበቀል ያስባል፣ ግን አልቻለም። ፍትህን ለማረጋገጥ ይፈልጋል፣ ፍትህም አላገኘም። ይሄንን ጥቃት ይሄንን ውርደት እንዴት ነው ማስወግደው ብሎ ብዙ ለፋ፣ አልሆነም። በኋላ ራሱ ተስፋ ይቆርጣል። ተስፋ ይቆርጥና ከዚህ ሁሉ ይሄን እያዩ ከመኖር ለምን አልገላገልም ብሎ ያስባል። ለመሞት ማለት ነው። እና ራሱን የማጥፋት ምኞት ወጥሮት በሞት ዳርቻ ቆሞ ያለውን እንግዲህ እንኳን የሼክስፒር እንግሊዝኛ አማርኛውም ጋይ ጸጋዬ የተረጎመው በጣም ከባድ ነው። እሱን እንዳላነብ እሱም አለኝ፣ ግን ሌላ ሰው የተረጎመው ላነብላችሁ። ቱ ቢ ኦር ኖት ቱ ቢ የሚባለው መሆን አለመሆን፣ ይሄ በጣም ታዋቂ የፍልስፍና ሐሳብ ሆኗል። ከዛ በኋላ የምታውቁት ነው። እንዲህ ይላል፣ የኑሮን ትርጉም የምትሹ መኖር ወይስ አለመኖር፣ ይህ ነው እንቆቅልሹ። መድከም የኑሮን ቀንበር መሸከም ወይስ ሕይወት የሚሉትን ደዌ በሞት ወጌሻ ማከም። ወይ ጉድ! ሕይወትን ምን ብሎት ደዌ፣ እሱን በምን ማከም አለ? በቃ ሞት ጨርገው ብዬ ምን ይላል? የእርጅናን ንቀት ልግጫ፣ የጌቶችን እርግጫ፣ የከሸፈ ፍቅርን ጡጫ፣ የጉልቤውን እብሪት ናዳ፣ በቀልደኛ ዳኞች ችሎት ውሃ መልስ ውሃ ቅዳ። ይህን ሁሉ የኑሮ ዕዳ ችሎ አሜን ብሎ መቀጠል ወይስ ራስን በራስ ማንጠልጠል? መሞት ማንቀላፋቱ፣ ማራገፍ ስጋን ከነክርፋቱ፣ ቢቻልማ መልካም ነበር። ይኸው ሊገል ራሱ ብሎ የመጣው ሰው መጨረሻ የደረሰበትን ይሁት። ቢቻልማ መልካም ነበር፣ ግና በሰው ያልታሰሰው የመቃብር ስውር አገር የሄዱትን ውጦ የሚያስቀር ዜናው እንዳይነገር ግርማው ወኔ ያሳጣል። ከማታውቀው ወለላ ሞት እሬት ኑሮን ያስመርጣል ብሎ ነው የሚጨርሰው። እና thus conscious does make cowardice of a soul። ሁላችንንም መጨረሻ ህሊና ምን አድርጎ ነው የሚያስቀረን? ቡከን፣ ፈሪ፣ ልፍስፍስ፣ ቦቅቧቃ ነው የሚያረገን ይላል ሃምሌት በሶስተኛው ትዕይንቱ ላይ። ፈሪ ነው የሰው ልጅ ሞት ጫፍ ሲደርስ። ለምን? በሕይወታችን ቀልጥሎ የሚመጣውን ምንነት በእርግጠኝነት መናገር ስለማንችል። አንዳንዱ ምናልባት ህሊናው ስለሚወቀስ ሊሆን ይችላል፣ በተለያየ ግን በአብዛኛው ምን እንደሚሆን አይታወቅም። አማኝስ፣ ክርስቲያንስ፣ በወንጌል ያመነስ ምንድነው ከሞት በኋላ ምን አለና ነው? የመጨረሻዋ ቅጥር ስትመጣ ፈረንጆቹ ደግሞ የመጨረሻዋ እስትንፋስ ሲሏት the last breath። ቅዱስ ጳውሎስ እንዲህ ይላል ራሱ በፊልጵስዩስ መልእክቱ ላይ ልሄድ ከክርስቶስ ጋር ልኖርና ምን እላለሁ? እናፍቃለሁ። በዚህ በሁለቱ ተወጥሬያለሁ።
እጨነቃለሁ የሚለው ልክ እንዲህ ተሰንጌ ተይዣለሁ በዚህ በሁለቱ ልሂድ እንዴ እላለሁ። አይ ለነሱ ስለዚህ ልቅር እንዴ አሁን እኔ እንኳን እቺን ክራቫቴን ለማምጣት ልሂድ ላርጋት እንዴ አላርጋት እንዴ እኮ ብዬ መርጫለሁ። ካሉኝ መሃል እንደዚህ ምረጥ እሱን ልሙት ልቅር ብሎ ማለት ነው። ክራቫት እንደመምረጥ እስካርቫችሁን መርጣችሁ እንደመጣችሁ እህቶቼ እንዴ ልሂድ ልቅር ይላል እንደ ቀላል ነገር። እንዴት እንዲቀለለው በሄድ ምን ሆናለሁ? ከክርስቶስ ጋር ሆናለሁ። ይሄንም ይለን ቱ ቢስ ክራይስት የመጨረሻው አቅታ ዘን ከጌታ ጋር መሆን። የኔንም ማምኑን ይሰማል ጸሎት ለምትሉ ጸሎት እኮ መልክም አልነበረው ቦታው የማይመች እኔ የጸለይኩት ታቂል እዛውን ታክሲ ውስጥ የጸለይኩት ጸሎት ሆኖ ተሰማ ማለት ነው። መንበርከኪያ ባልነበረበት እንዲሁ ምታቃ ቃል ያልተቀናበረበት እንደዚህና እንደዚህ ተብሎ እንደተጻፈ ይነገር አንድ አሁን ስንለምደው ይሄ ቴክኒካሊ የሆነው ጸሎት ታውቁት የለም። በቃ ዝም ብለን እንሰማው እኛ የምንሰማው ወደ ላይ መሆኑ ቀርቶ አቤት እንዴት ተገጣጥሟል የሚያስብል እንደሱ ያልሆነ ጸሎት ወይ ዝም ብሎ በእንባ ብቻ የተገለጠ ጸሎት ሰምቶ ወይም ኑና ጸልዩልን ሲባል ሰዎች ወይ ሳይመቻቸው ወይም ደግሞ በሆነ መንገድ ረስተውት ሊጸልዩልን ሊረዱን እንኳን ሳይችሉ ቀርቶ ምን አለ እጁን ቢጭንብኝ ኖሮ ግን አላለ በቃ አንተው ራስህ ብለን የጸለይነው ጸሎት ተሰምቶ አድኖናል ያድነናል ይላል። ምስጋና እንዲበዛ አድኖናል ያድነናል። ይሄ ብቻ ነው እንዴ ቢያለው ወደፊት ደግሞ ይላል። ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል። ገና ያድናል። እያዳነ እዚህ ያደረሳችሁ ወንዶችና ሴቶች የእግዚአብሔር ባሪያዎች ሆይ እያዳነን ያለን ሆይ ስሙ ገና ያድነናል። እየጮህንበት ባለ ነገር ያድነናል። ጸሎት የሚሰማ እግዚአብሔር አለ። ጩኸት የሚያዳምጥ አምላክ አለ። የድሃውን ጩኸት የችግረኛውን እንባ የሚያይ እግዚአብሔር አለ። እግዚአብሔር እነሳለሁ አሁን ለችግረኛው ለድሃው እነሳለሁ ይላል እኮ ይነሳል። በአጃቢ ብዛት ሳይሆን በኢየሱስ ክርስቶስ በኩል ለሚቀርበው ልመና እግዚአብሔር ለማዳን ይነሳል። አድናለሁ ያለው እሱ ነው። እታደጋለሁ ያለው እሱ ነው። ያድናል ይታደግማል እንዳለው ነቢዩ። አንዳንዶቻችን እንደሱ ይሆናል። የኛ ጥያቄ ጊዜ ያልሆነም ውጊያ በስቶ የት ላግኘው? እኔማ የምመኘው እንዲህ ነበረ፣ ልበረታ ነበረ፣ ልታገል ልጋደል ነበረ፣ መንፈሳዊ ተጋድሎ ውስጥ ልመሰክር ነበረ፣ ዘመዶቼ ጋር ሄጄ ወንጌልን ልነግር ነበረ ለጓደኞች፣ ግን ውጊያ በዛ የት ላገኘው የምትሉስ ብትሆኑ ደግሞ እግዚአብሔር በማንም ሰው ሕይወት እየቀለደ እንዳልሆነ ነግራችኋለሁ። ሕይወት ቀላልም ቀልድም አይደለችም። ምክንያቱም በሰማይ ቀልድ የለም። የሰው ልጅ መዳን በዋዛ አይታለፍም። ስለዚህ ነው ሲያድን ደስ ይለዋል እግዚአብሔር። ከጭንቅ ሲያወጣ ቀና ሲያረግ እንባ ሲያብስ እግዚአብሔር ደስ ይለዋል። በሳቃችን ደስ የሚለው እግዚአብሔር ይባረክ። ቀና ስንል ደስ የሚለው ቀና ብላችሁ እንድትሄዱ አድርጋችኋለሁ አላለም እንዴ ለእስራኤል? አንገቱ እኮ የተዘለሰ ሕዝብ ነበር እኮ። አጎንብሶ የሚሄድ አቀርቅሮ የሚሄድ የተመታ በባርነት የተወጋ ሕዝብ ነበር እኮ። አሁን ወጣችኋል አላችሁ። ቀና ብላችሁ እንድትሄዱ አድርጋችኋለሁ። ቀና ብለን ስንሄድ ደስ የሚለው የሚያድነን አምላክ አድኖናል። እያዳነን ነው፣ ገናም ያድነናል።